ተጋሩ ወይም ትግራዋይ ሆነ እንዴት አድርገ ነው ከአብይ ጋር ሆነ በገዛ ህዝብ ላይ የምትተኩሰው? ኤርትራዊ ሆነ ኤርትራን እንጠቀልላታለን። you know what ምን እንዳለ አብይ አህመድ በንግግሩ ላይ አንደኛ ኦሮሞ ድልህን ጠብቃል። በጣም እኮ የሚገርም ነው። በይፋ እኮ ነው እንደፈለጉ የሚሉት። አሁን የኦሮሞውን ህዝብ ለመቀስቀስ ይተቅመናል ብለው ስለሚያስቡ ጭምብላቸው ተገልጠው መጥተዋል። ለምን በዚህ ጦርነት የኔ መንግስት ነው ብሎ በቃ የመጨረሻ ምሽጋቸው የኦሮሞን ህዝብ እናደርጋለን ነው። ይሄ ዘሶኮልድ ስንኖር ኢትዮጵያ ሞት ኢትዮጵያ ምን አከተመ። አማራ ክልል ላይ ያለው ተወካይ ባዴን ነው ይው እየፈረሰለት ነው። ጥምር ጦር ገለመለ እየፈረሰ ነው አይቷል። ካድሬው ምናምን ህዝብ የሚሰማው አይደለም እየፈረሰ ነው። አወል 40 አፋር ላይ እድሜ እንደሌለው ያውቃሉ። አሻርሊ ቤኒሻንጉል ላይ የሚቆይበት እድል እንደሌለ ያውቃሉ። እነ ሽመልስ አብዲሳ ጭንቅ ውስጥ እንደሆነ ኦሮሚያ ላይ ያውቃሉ። ስለዚህ የተንደፋደፉና የመጨረሻ ምሽግ እያደረጉት ያሉት ኦሮሞ ድልህን ጠብቅ። የኦሮሞን ድል ነበረ ሌላው ኢትዮጵያዊ ሲያጅብ የነበረው የእውነት ቢሆን እንኳን ማለት ነው። ለምንድን ነው ኦሮሞ ድልህን ጠብቅ የሚባለው? የኦሮሞ ድል ነው የነበረው ማለት ነው። ሲነግሩን የነበረው ኢትዮጵያ ድል እያሉ ስለነበረ ይሄ ብቻ አይደለም። የኦሮሞ ህዝቦ ያለና ምን አለ? አክሱም ምልክትህ ነው ምን እንደሆነ ገብቷል። አክሱም ምልክት ነው ሲል አባገዳ የሚባሉት ይላቸው ላይ የሚያስሩት ነገር አለ። የአክሱም ሐውልት እንደዛ አይነት ቅርጽ አለው። ስለዚህ የኛ ነው። ኧረ በመድኃኒዓለም እያንዳንዱን ቀበሌ አሰልፎ በቀልድ እንደተባለው ቀበሌ አሰልፈው ሊሸልቱት ነው። ይሄን ምልክት ባዩበት ሁላ የኛ ነው ወደሚል ከተሄደ እና አሁን በጣም ብዙ ሰው በጣም ተጠንቅቆ ነው መንቀሳቀስ ያለበት። በእርግጥ በፊትም እንደዚሁ ለ19ኛው ክፍለ ዘመን እንቅስቃሴ ላይ ለጋብቻ የግድ አንዱን ሸልተህ እሱን አስረህ ከሄድክ ነው እንደ ጀግና እንደ ወንድ የምትቆጠረው የሚል ነገር አለ። እና ምልክት በታየበት ሁላ እንደዚህ አይነት ነገር። ሌላው የጨመረው ምንድነው? የኦሮምኛ መጠሪያ ስም ያለበት የአካባቢም ሆነ ምንም ካለ እዛ አካባቢ እኛ ነበርን ማለት ነው። ስለዚህ ያ ቦታ እንደገና መጠናት አለበት የኛ ነው የሚል ከቃሉ ጋር የሚመሳሰል ቦታ ካለ ልክ የቡታጅራን ስም እንዳነሳ በምን መንገድ ያ ቦታ ተሰየመ ምናምን ሳይሆን እንደዚህ አይነት ነገር ክሊርሊ የአክሱም ምልክታችሁ ነው ብሎ ወደ ቅስቀሳ ነው ሄደው። ይሄ በቀደሙ ነጃሺ ምናምን ብሎ ባህረ ነጋሽን ኦሮሞ ወደ ማድረግ ናሬቲቭ የሄደ በጣም ኃላፊነት የማይሰማው ድንቁርና ውስጥ ያለ ህዝብን ፍጅት ውስጥ የሚከት አካል ይሄን ያደረገ ነው። ዋናው ነገር ሰራዊቱ ከላይ እስከታች ያለው ሰራዊት በተቻለ መጠን ይንቃን። ይሄ ሰራዊት በተቻለው መጠን ላዩ ላይ አገር እንዳይፈርስ እዛው ደግሞ ጨዳው ነው እንዳይቀር በፍጥነት መንቃት አለበት። በተለይ አብትሻውን መጨረሻ ላይ ተናገርከው ለምን እየተዋጋ እንደሆነ አብይ ለይቶ መጥቷል። ኤግዛክትሊ አሁን ደቡብ ምን አገባው? አሁን እሱ ከሚለው ጋር ከአክሱም እንትን ጋር ምን አገባው? ስለዛ እንግዲህ አሁን ይሄ በተለይ አብይ እስከዛሬ ሲያደናግር የነበረው ወይም ሲከተሉት የነበሩት የአማራውም የትግሬውም የምናምንም እነዚህ ምንጣፍ ጎታቾች ኢትዮጵያ ስለሚል ነበር። አሁን በቃ ለይቷል። ምክንያቱም የትኛውም ኢትዮጵያዊ አሁን አብሮት ለጦርነት እንደማይገባ አውቆታል። ስለዚህ የኦሮሞን ህዝብ ለመማገር ነው እየሰራ ያለው። እኔ የኦሮሞ ህዝብ በተለይ እነዚህ አሁንም በእነዚህ ጥቂት ሰዎች የተጠቀሙት ካልሆኑ በስተቀር ሌላው ይሄንን የዚህን ውሸታም ሌባ ሰውዬ ቃል ተከትለው ለማገዱነት ይሄዳሉ ብዬ አላስብም። ከፈለጉት ግን ጠቅላላ ተሰብስበው መሄድ ነው። ምክንያቱም አሁን አመጣጡ ከባድ ስለሆነ በየትኛውም በኩል ልታመልጥበት የምትችለው መሸሸጊያ የለም። በፊት በትግራይ ጊዜ ከትግራይ ወጥተን የተሸሸጉት አማራው ጋር ነበር አይደል? ወይም ምንድነው ያሉት ደጀናችን። አሁን ደጀን የለም። አሁን ደጀን የሚባል የለም። እንግዲህ ጃሎማሮ ከዛ አይደል የመጡት። እንግዲህ ጉድን ማየት ነውና አሁን ማምለጥ የሚቻል አይመስለኝም። አብትሽ እንግዲህ ወደዚህ ከዚህ በኋላ ደጀን የቦታና የሰው ስም ብቻ ነው። ህዝብ ማንኛውም ህዝብ ለነሱ ደጀን ይሆናል ብሎ ማሰብ የሚሞከር አይደለም። ይሄንን
ይሄንን ካልን በዚህ ከቀጠሉ ዋሽንግተን ሞናመንትም የኛ ነው እንዳይሉ ዳራታቸው ይቀርም አብለዋል። በነገራችን ላይ አንድ ተቆር ያለ ዲሲ ማለት ምናምን እያለ እኮ አብራርቷል ብለዋል። ዋሽንግተን ዲሲ የኛ ዲሲ አመጣጡ የኛ ነው። አዎ አመጣጡ በጣም